ሰላም ውድ የክሪቲና ቲዩብ ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰላም፣ ፍቅር፣ ጤና ተመኘው። እንግዲህ ከረጅም ጊዜ በኋላ ወደ እናንተ መጥቻለሁ ማለት ነው። እንግዲህ የጠፋሁበት ምክንያት በሌላ ቪዲዮ ስራላችኋለሁ። ዛሬ ግን እጅግ በቃ የሚያምር ቪዲዮ ደግሞ ወደ እናንተ ይዤ መጥቻለሁ። መግቢያ ቪዲዮ ላይ እንዳያችሁት እጅግ በጣም የሚያምር የመግቢያው በር የወልቂጤ ዩኒቨርሲቲ አሳያችኋለሁ ማለት ነው። እጅግ ትወዱታላችሁ ብዬ አስባለሁ። እንግዲህ ይህንን ቪዲዮ ለብዙዎች ሼር እንዲሆን ላይክ፣ ኮመንት እንድታደርጉ እጅግ ስለቆየው ደግሞ ያው የራሱ ሼር ብታደርጉልኝ ይህንን ቪዲዮ ቫይራል እንዲወጣ ያደርገዋል ማለት ነው። አሁን በቀጥታ ወደ ወልቂጤ ዩኒቨርሲቲ እንሄዳለን። ይህ እንደምትመለከቱት ኩብር የከተማ አደባባይ አካባቢ ነው። ወደ ወልቂጤ ዩኒቨርሲቲ በሚወስደው መንገድ ላይ ነው የሚገኘው። ይህንን ህንፃ እጅግ በማደግ ላይ ትገኛለች ኩብር የከተማ። አሁኑ ኩብር የከተማ ላይ ኢንቨስት ብታደርጉ እጅግ አዋጪ ነገር ነው ማለት ነው። ከኔ ጋር አብራችሁ ቆዩኝ። መልካም ጊዜ ብያለሁ። ይኸው እንግዲህ ወንድማችን በበጎ ፈቃደኝነት ቀረጻ እንዳደረግ ተባብሮኛል ማለት ነው። በጣም አመሰግናለሁ ወንድም። ያላችሁበት ሰላም፣ ፍቅር፣ ጤና ተመኝ። እንግዲህ እንደምትመለከቱት አሁን የምገኘው ወልቂጤ ዩኒቨርሲቲ አስተዳደር ህንፃ አዲሱ የተሰራው መግቢያ በር ላይ ነው ማለት ነው። አብረን እንቃኘዋለን። እጅግ በጣም ያምራል ማለት ነው። እንደምትወዱት ሙሉ እምነት አለኝ። ይህንን የአስተዳደር ህንፃ ወይም ወልቂጤ ዩኒቨርሲቲ የሚገኘው በጉራጌ ዞን በወልቂጤ ከተማ በኩብር የክፍለ ከተማ ነው ማለት ነው። እስኪ አብረን ዞር እያለን